እህቴን በአረብ ሀገር ያለችውን ተጫወቱባት። በስደት ላላችሁ እህቶች እባካችሁ ይልቅ ምክሬን ስሚ። አውቃለሁ እናንተ መካሪን አትወዱም፣ የሚቆጣን ወንድም ማዳመጥ አትለምዱም። ግን እኔ ወንድ ነኝ፣ ጥፋት ሳይ አልችልም። ገንዘብን ማባከን ታታሪ አያስብልም። 5-10 ዓመት በስደት ቆይተሽ በቤተሰብ ናፍቆት ዘወትር ተቀጥተሽ ስራ እየበዛብሽ ውስጥሽ ተበጥብጦ ደፋ ቀና ስትይ ወገብሽ ተቆርጦ በነገ በዛሬ ተስፋሽም ተሟጦ ገንዘብ እየቆጠብሽ ህይወት እንደመምራት ቦታም እየገዛሽ ቤትሽን እንደመስራት ለማንም ጋጠወጥ በትነሽ ጨረስሽው። ለዱርዬው ሁሉ ረጭተሽ አዳርሰሽ ሀገር ልግባ ብትይ ቆይታሽን ቆጥረሽ ትርፉ መጨነቅ ነው ያየሽውን ከስረሽ። ማንም ዳዒ ቢሆን ኡስታዝ ቢሆን ስሙ፣ ለገንዘብ ከመጣ ማንንም አትስሙ። ስለዚህ እህቴ መቼም ምክር አትሰሚም፣ አባካኝ ስለሆንሽ በተግሳጽ አትቆሚም። ስደት በቃኝ ብለሽ ሀገርሽ ስትገቢ ቆም ብለሽ አንዴ 2-3 ያስቢ። የሀበሻ ኑሮ እንዳረብ አይደለም፣ በደንብ አስተውይ፣ እዚህ ምንም የለም። ዘመዴ ያልሽው ሰው ዝምድናን ባይከዳም ችግር ቢደርስብሽ ሰው አይረዳዳም። ትላንት የዋልሽለት ዛሬ አንቺን አያውቅም። ታመመችም ቢባል ፈጽሞ አይጠይቅም። ያበደርሽው አካል ገንዘብ አይመልስም። ተርባለሽ ቢሉት አንድ ዳቦ አይቆርስም። እናማ ልንገርሽ ገንዘብሽን ቋጥሪ፣ ብር የሚልሽን ሰው በሙሉ ጠርጥሪ። ህዝባችን በለውጡ በጭካኔ ሰክኗል። እዝነትና ፍቅር መና ቀርቶ ባክኗል። የዋህ ብለሽ ያልሽው በተንኮል ተክኗል። ስለዚህ እህቴ በጣም ተጠንቀቂ፣ ከመጣሽ በኋላ እንዳትሳቀቂ። ገንዘብ አታባክኝ፣ ቆጥቢው ባክሽ። በስደት ቆይታ ተቀይሯል መልክሽ። የኔ የምትዩ አንድ ቤት ይኑርሽ፣ ሲከፋሽ ማረፊያ ይህ ነውና ክብርሽ። ከስደት የመጡ ብዙ እህቶች አየሁ፣ ቆም ብዬ እያሰብኩ በማስተንተን ቆየሁ። መርዳት አልችል ነገር በጣም ተሰቃየሁ። አንጀት ያልችል አለ በጣም ተረበሸ። በእህቶቼ ስቃይ ሞራሌ ሞሸሸ። ሰው ማመን አቃተኝ፣ አካሌ ቆሸሸ። አትሰሚኝም እንጂ እኔ እናገራለሁ፣ ግን ለምን ጸጥ እንዳልኩ ሁሌ ይገረማለሁ። በምላስ ደልለው ሌቦች ያታልሉሽ፣ በዚያ በዚህ ብለው ደላሎች ሲበሉሽ፣ ሙስሊም በመሆንሽ ውስጤን ይከፋኛል። ግን ምክር አትሰሚም፣ እንዴት ይሻለኛል? የትም አላየሁሽ፣ መልክሽን አላቀው። እመክራለሁ ስል ነው ሁሉም የደነቀው። በስደት ህይወት ላይ ዘመናት አስቆጥረሽ ያልፍልኛል ብለሽ በአረብ ተቀጥረሽ፣ አንቺ ግን ገንዘቡን ለማንም ዘራሽው። አሞሽ ነው አጣሞሽ ይህን ያደረግሽው? እስኪ የውስጥሽን አብራርተሽ ንገሪኝ፣ ወይ አልገባኝ ካለ ደፍረሽ አስተምሪኝ። ገንዘብ አታባኪኝ ማለቴ ነውር ነው? ታዲያ የምልሽን ብትሰሚኝ ምን ነው? ዘንድሮስ ለጉድ ነው። ልቤ የተሸነፈ አንድም ቀን ሳያውቃት ምን አስባ ታዲያ አካሏን አርቃ ቀልቧን ያጣበቃት። እህቴ ከስደት ተመለሰች ሲሉኝ፣ ተራበሽ ተጠማሽ ዜና ሲያቀብሉኝ፣ የማደርገው ጠፍቶኝ ብደነጋገርም የሚሰማኝ ጠፍቶ ብዙ ብናገርም እነሱም ከትላንት ፈጽሞ አልተማሩም። ምክር እየሰሙ ጥሩ ስራ አልሰሩም። እኔም ቃል ገብቼ ፍጹም ላልናገር ውስጤን አስጨነቀው የእህቶቼ ነገር። ኧረ ምን አውቄ ልምከርሽ ስላልኳት ጠላት አረገችኝ እንደ አባቷ ገዳይ። ማን አይቶት እዝነቴን ማን ቆጥሮት ከጉዳይ። በላይ ሽፋን ብቻ ይስቃሉ በኔ ለቀልድ ጠይቀው። እመክራለሁ ስል ነው ሁሉም የደነቀው። በስደት ቆይተሽ ሀገር ስትመለሽ ከመቆም ልመና ብቻ ከማጉረምረም እንደ ሰማይ ቁጣ ደግሞ እንደ ደመና ምኞትሽ ጨልሞ ከሚደናገርሽ ሁሉም ቀርቶ መና። በወዳጅ በጠላት ስምሽ እየጠፋ ከምትጠቆሚ ቸግሮኛል ብለሽ ሰው ፊት ከምትቆሚ ገንዘብሽን ያዢ ይልቅ ምክሬን ስሚ፣ ወላሂ ለራስሽ ነው። አንድ እህቴ ነች በቴሌግራም ይህንን ግጥም የላከችልኝ። አስተማሪ ሆኖ ስላገኘሁት ይሄው ለእናንተም ዛሬ እያካፈልኩት ነው። ላይክ ሼር ማድረግ እንዳትረሱ ያጀማ። በቀጣይ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የአሁኑ ግጥም ያጀማ ትንሽ እንድታስተውሉ እንድታስተነትኑ እንዳደረጋችሁ ተስፋ አደርጋለሁ። የምታጃጅሉ ወንዶችም እንዲሁም የተጃጃላችሁ ላላችሁ ሴቶችም አሪፍ መተዋወሻ የሚሆን ግጥም ነው ብዬ አስባለሁኝ። ወዳችሁታል። ከወደዳችሁት ሁላችሁም ላይክ እያደረጋችሁ ለሌሎች እህት ወንድሞቻችሁ አደራ ሼር አድርጉልኝ። ያው